ጉራጌና ወይ ጋሞኛ የሚያሳየው አማርኛ ነው። አላስነካም ብሏል። አሜን አሜን። ታንቀደ ከሰለ ወሰደ አልነካም ካካ እግዚአብሔር እንደዚህ ነው አለ። የተነብይ ነው መጣው። አሜን። አጋንንቶች አሁን እየተንጫጩ ይወጣሉ። አሜን። በሽተኞች ይፈወሳሉ። አሜን። እግዚአብሔር አምላክ ምስክሬ እንደዚህ ብሎኛል። ዛሬ ቀን 16 ነው። ቀኑ ቀርቧል። እግዚአብሔር አላስነካም። ብዙ ቆመና ወሰደ አላስነካም አለ ጌታ። ወጥተኞች አላስነካም አለ ጌታ። አስማማኛ እቃለ እግዚአብሔር እንደዚህ ብሎኛል። ጠላት በሞት በትግል በዚህ ወር መጨረሻ አካባቢ ታሰር እንዲሆን ሞት እንዲሆን በዚህ ወዳል እግዚአብሔር በትግል አስነካም። አላስነካም ብሎኛል። አላስነካም ብሎኛል። ቶሎ አንተ ኤዮፓ እግዚአብሔር ውጣ አስማም ውጣ። እግዚአብሔር እንደዚህ ብሎኛል። አሁን በንግዱ ዓለም አንተ ነጋዴም ሁን ገበሬም ሁን አላውቅም፣ ወደ በረከት እንዳትገባ እግዚአብሔር ተናግሮ ታቅዳለህ። ምንም በእጅ እንዳይገባ አሁን አንተ በረከት ነው ብለህ በምታየው ጉዳይ ልብ እንድጠራጠር ሰይጣን የከፈተ ዘመቻ አለ። አላስነካቸውም። አላስነካም። በበረከት ዙሪያ ጠላት ለመቀነስ ጀምሮብናል። ቶሎ ንገረኛ ገፍተህ ዋጋ ከፍላል እንደዚህ እንደዚህ አድርጋል። ግን ጠላት ለመቀነስ ተስፋ ቆረጥኩ እንጂ ጠላት አጣብቂኝ ውስጥ ገብተህ ብዙ ነገር ተስፋ ቆርጠህ እንዲሁም ይሄኛው ስራ ትተህ ሌላ ሀገር ሌላ ምን ሌላ ውሳኔ ውስጥ ንገረኝና እግዚአብሔር ደስሮኛል። አላስነካቸውም። እየፈለክ አትነካም። እያመለክ አትነካም። እየተንቀሳቀስ አትነካም። ሰኞ አላስነካም። ማክሰኞ አላስነካም። ረቡዕ አላስነካም። ሐሙስ አላስነካም። ዓርብ አላስነካም። እግዚአብሔር እንደዚህ ያለኝ ነው። እሺ ልዘምር። ሰሞኑን ደስ የሚለኝ አጋንንትን ሲቀጠቅጥ አሜን። ድብደባ አለ ዛሬ አሜን። እግዚአብሔር እንደዚህ ብሎኛል። አሁን ጠላት መላ በሁሉ አልቻለም። በቆልፎን አልቻለም። ዘይቷን አልቻለም። ያንተን ወስዶ ከልክለው አልቻለም። አሁን ግን እንደዚህ ነው አለኝ። እሱን ሳናጠፋ ይሄ ወይ በእኛ ላይ ከተዘጋ ብሎ የተማከሉ አራት ያንተ ቅርብ ሰዎች አሉ። እግዚአብሔር እንደዚህ ነው አለኝ። ከዛሬ በኋላ አትነካም። የኪዳን ሰው አይነካም።